ሰላም ተማሪዎች ዛሬ ደግሞ ካቆምንበት የምንቀጥል ነው የሚሆነው የስምንተኛ ክፍል ማትስ ፓርት 2 ከራሽናል ነምበር ከምሮ ጀምረን ከዲፊኒሽኑ ጀምረን የምንሄድ ነው የሚሆነው። እንጀምር። እዚህ ጋር ስናይ ዲፊኒሽን አለ። ዲፊኒሽኑ ምን ይለናል? Any number that can be written in the form a over b where a and b are integer and b different from 0 is called rational number ይባላል። ይህ የሆነ ቁጥር አለ፣ a የሚባል ቁጥር አለ፣ ከዛ b የሚባል ቁጥር አለ። ዘን ቢ ባለፈው በፍራክሽን ላይ ስናይ እንዳየነው ዲኖሚናተር ተብሎ ይጠራል። ከላይ ያለው ደግሞ ኑሜራተር ይባላል። ዲኖሚናተሩ ከዜሮ ውጭ የሆኑ ቁጥሮች ኤ ኦቨር ቢ ፎርም የሚጻፉ ራሽናል ቁጥር ተብሎ ይጠራል ይላል እዚህ ጋር ዴፊኒሽኑ። the set of rational numbers denotes የሚገለጸው በዚች ነው። ካፒታል ኪው በካፒታል ኪው ትገለጻለች ማለት ነው። ራሽናል ነምበር ዲፊኒሽኑ በአጭሩ ይሄን ይመስላል ማለት ነው። ይሄን ይመስላል። a over b where a and b are integer ይሆናሉ። and b ከዜሮ የተለየ ቁጥር መሆን አለበት። ለምን? ለዜሮ ማካፈል ስለማንችል ማንኛውንም ቁጥር ይሁን ለዜሮ ማካፈል አንችልም። ስለዚህ መለየት አለበት ማለት ነው ከዜሮ። ኤግዛምፕል ስናይ 1 ወር 2ኛ ኔጌቲቭ 5 ወር 11ኛ እነዚህ የሚታዩት በፍራክሽን ፎርም ተጻፈ። 0 ወር የሆነ ቁጥር 0 ነው። እነዚህ ሁሉ ራሽናል ነምበር ተብለው ይጠራሉ ማለት ነው። እነዚህ ራሽናል ነምበር ብለን ልንጠራቸው እንችላለን ማለት ነው። እዚህ ጋር ኢኩቫሌንት አለ። ሌላ ኮንሰፕት ደግሞ ኢኩቫሌንት ራሽናል ነምበር። ኢኩቫሌንት ምን ማለት ነው? ኢኩቫሌንት ራሽናል ነምበር ኢኩቫሌንት የአንድ ራሽናል ነምበር ኢኩቫሌንቱ ምንድነው? እንዴት ነው የሚፈለገው የሚለውን እኔ ኢኩቫሌንት ራሽናል ነምበር ስላል ራሽናል ነምበር ካን ቢ ሪትን ዊዝ ዲፈረንት ኑሜራቶር ኤንድ ዲኖሚናቶር። ራሽናል ነምበር እንደሚታዩት በተለያየ ኑሜራቶር እና ዲኖሚናቶር ነው የሚገለጸው። by multiplying the numerator and denominator of rational number by the same non-zero integer, we obtain another rational number which is equivalent to the given rational number. አያችሁ የሆነ ቁጥር ኑሜራተር a over b ፎርም የተጻፈ ራሽናል ነምበር አለ። ዘን የዚችን የራሽናል ነምበር የሷን ኢኩቫሌንት ለማግኘት ከዜሮ ውጭ በሆነ ኢንቲጀር አባስተን የሱን ኢኩቫሌንት ማግኘት እንችላለን። ስናባዛ ዲኖሚናተሩንም ኑሜራተሩንም በተመሳሳይ ለምሳሌ በሲ ኦቨር ሲ ቢናባዛ እንደዚህ አድርገን ያባዛን ኢኩቫሌንቱ ያ ማለት በተመሳሳይ ቁጥር ስናባዛቸው ተመሳሳይ ነው የሚሆነው። እንደዛ ያደረግን ኢኩቫሌንታችሁን ማግኘት እንደምንችል ይነግረናል ማለት ነው። ኢኩቫሌንት እሱ ነው። ኤግዛምፕሉን ስናይ እዚህ ጋር የተሰጠን አሁን ለምሳሌ ስንት አለ? ኔጌቲቭ 2 ኦቨር 3ኛ ተሰጥቶናል። ይሄ ከምን ጋር ኢኩቫሌንት ነው ብንል በተመሳሳይ ቁጥር ለምሳሌ እዚህ ጋር ባባዛው 4 በአራተኛ ብናባዛ ከላይ ያለውን በአራት ስናባዛ ስንት ይሆናል? ኔጌቲቭ 8 ይመጣል። ከታች ያለውን እንዲሁም ከታች ያለውን ስናባዛ 3 በ4 12 ይመጣል። ስለዚህ 8 ኦቨር ኔጌቲቭ 12 መጣ ማለት ነው። ይሄን ይመስላል ማለት ነው። ኢኩቫሌንቱን ስንፈልግ በተመሳሳይ ቁጥር ማካፈል ማባዛት ማለት ነው። በተመሳሳይ ቁጥር እዚህ ጋር which of the following pair represents equivalent rational number የትኛው ኢኩቫሌንት ራሽናል ነምበር የሆኑትን ያሳያል ይለናል እዚህ ኤግዛምፕሉ ላይ ማለት ነው። ኤግዛምፕል 10 ላይ ኤ ላይ ኔጌቲቭ 7 ኦቨር 21 ኤንድ 3 ኦቨር 9 ይላል። 3ን ለ3 ስናካፍል አንድ ጊዜ ይሄን እኩል ለማድረግ ከዚህ ጋር ይሄንን 3ን በ3 እናካፍላለን አንድ ይሆናል።
ከታች ያለውን 9ንም ለ3 ስናካፍል 3 ይሆናል ማለት ነው። 9 ለ3 ስናካፍል እዚህ ጋር እንደሚታዩት 7ን ለ7 ስናካፍል -1 ይሆናል። ዘን 21ን ለ7 ስናካፍል 3 ይሆናል። እነዚህ ቁጥሮች እኩል ናቸው እንደ አይደሉም? እኩል አይደሉም። ይሄ ኔጌቲቭ ነው፣ ይሄ ፖዚቲቭ ነው። ሶ እነዚህ እኩል አይደሉም፣ እነዚህ እኩል አይደሉም። ስለዚህ እነዚህ ኢኩቫሌንት ናቸው ብለን ልንጠራቸው አንችልም፣ ኤ ላይ ያሉትን ማለት ነው። ወደ ቢ ስንሄድ ቢ ላይ ወዳሉት ስንሄድ ኔጌቲቭ 8 ኦቨር ኔጌቲቭ 5 ተሰጥቶናል። ያ ማለት በአጭሩ ምን ማለት ነው? ኔጌቲቭ በኔጌቲቭ ይጣፋና 8 ኦቨር 5ኛ። ሶሪ እዚህ ጋር ዲ ሄድኩኝ። ወደ ቢ እንመለስ። ቢ ላይ ይሄኛው ማለት ነው። ይሄኛው እዚህ ጋር እንደሚታዩት ኔጌቲቭ በኔጌቲቭ ይጣፋል። ዘን 2 ኦቨር 3ኛ ነው የሚቀረው። እዚህ ጋር 2 ኦቨር 3ኛ አለ። ስለዚህ ኢኩቫሌንት ፎርም ነው። ቢን እንይዛታለን ማለት ነው። ኢኩቫሌንት ፎርም ናት ብለን ሲላይ ስንሄድ ኔጌቲቭ 3 ኦቨር 5 አለ ኤንድ ኔጌቲቭ 12 ኦቨር 20 አለ። አሁን ኔጌቲቭ 12 ማለት ስንት ነው ማለት ነው? ኔጌቲቭ 3 ሲባዛ በ4 አያችሁ፣ እዚህ ጋር ያለው ይሄንን በ4 ነው ያባዛው፣ ይሄንንም በ4 ስናባዛ ለምሳሌ እዚህ ጋር ኔጌቲቭ 3 ኦቨር 5ኛ ተሰጠን። ዘን ይሄንን በ4 አባዛ፣ ቅድም እንዳልነው ኢኩቫሌንቱን ለማግኘት ይሄንንም በ4 አባዛ። ከዛ ይሄ ስንት ነው የሚመጣልን? ማይነስ 12 ኦቨር 20። ኦኬ ስንት ይመጣል? ማይነስ 12 ኦቨር 20 ይመጣል ማለት ነው። ይሄ ማለት ደግሞ ቅድም ስናወራ ነበረው ማለት ነው። በተመሳሳይ ቁጥር አባስተን ኢኩቫሌንቱን ማግኘት እንችላለን። ስለዚህ ሲ ላይ ያለው ኢኩቫሌንት ፎርም ነው ብለን ማውራት እንችላለን ማለት ነው። ወደ ዲ ስንሄድ ዲ ላይ ያለው በዚህ በኩል ያለው ፖዚቲቭ ይሆናል። በዚህ በኩል ያለው እንደሚታዩት ፖዚቲቭ ይሆናል፣ ኔጌቲቭ ይጣፋል። እኛው ፖዚቲቭ ሊሆን አይችልም። ስለዚህ ኢኩቫሌንት ሊመጡ አይችሉም። ይሄ ኔጌቲቭ ነው የሚሆነው፣ እኛው ደግሞ ፖዚቲቭ ይሆናል። ስለዚህ ኢኩቫሌንት ሊሆኑ ስለማይችሉ ዲን እንተዋታለን ማለት ነው። እዚህ ጋር ሲን ይዘናል፣ ዲን እንተዋታለን ማለት ነው። ኦኬ 2 ታገኘን ማለት ነው። ኢኩቫሌንት ፎርም የሆኑትን ኢ ላይ ስንሄድ በተመሳሳይ መልኩ ኢ ላይ በምንሄድበት ጊዜ ተመሳሳይ መልኩ እቺ ኢ ላይ ያለችዋ ይዋት ኔጌቲቭ ነው የምትሆነው። እቺ ፖዚቲቭ በቃ ምንም እንትን ማለት አያስፈልግም። ኔጌቲቭ እና ፖዚቲቭ ቁጥር እኩል ነው አያውቁም። ስለዚህ ይሄ ኔጌቲቭ ነው፣ ይሄ ፖዚቲቭ ነው። ሶ እኩል አይሆኑም ማለት ነው። ስለዚህ እንተዋቸዋለን ማለት ነው እነዚህ። ከዛ ይሄንን ስንመጣ ኔጌቲቭ 7 ኦቨር 7 ኤንድ 3 ኦቨር ኔጌቲቭ፣ ይሄ ማለት -1 እና -1 ይመጣል። ሶ ይሄ ደግሞ ኢኩቫሌንት ፎርም ነው ማለት ነው። ይሄ ኢኩቫሌንት ፎርም ነው። ስለዚህ ኤፍን እንይዛታለን ማለት ነው። ጂ ላይ ስንሄድ ኦኬ ፖዚቲቭ ናቸው። 1 ኦቨር 3ኛ ይመጣል። ይሄኛው 7 ኦቨር 21ኛ ለዚህ ጋር ጂ ላይ ስንሄድ ይሄ ማለት በ7 1 በ7 3 ይመጣል። በዚህ በኩል ያለው 1 ኦቨር 3ኛ ይመጣል። በዚህ በኩል ያለውም 1 ኦቨር 3ኛ ነው። 3 ለ3 1 ነው። ዘን 9 ለ3 3 ነው። ስለዚህ እንደዚህ ሲመጣ እኩል ናቸው ማለት ነው። ስለዚህ ጂን እንይዛታል። ጂ ሶሉሽን ሴታችን ውስጥ ናት ማለት ነው። ሶ ወደ ኢ እንሂድ። ወደ ጂኤች ኤች ላይ ስንሄድ ይኸው እዚህ ጋር ማን አለች? ኔጌቲቭ ነው የሚሆኑት ሁለቱም ቁጥር። ይሄንን ለ3 ስናካፍል 2 ይመጣል። ይሄንን ለ3 ስናካፍል -3 ይመጣል። በዚህ በኩል ያለው እንደዚህ ይመጣልናል። ይሄኛው ለ2 ስናካፍል -2 ይመጣል። በዚህ በኩል ያለው ለ2 በሚካፈልበት ጊዜ ኦኬ ይሄኛው ለ3 2
6 ማለት ነው። ለ3 2 9 ኔጌቲቭ ደግሞ ለ3 ማይነስ 3 ይሄኛው እኩል ይሆናል ከ4 ኔጌቲቭ 4 ሲካፈል ለ2 ማይነስ 2 ይሆናል። 6 ሲካፈል ለ3 ደግሞ ለ2 ደግሞ 3 ይሆናል። ይሄ ኢኩቫለንት ፎርም ነው። ኔጌቲቭ እንዳይሸውዳችሁ ከታችም ይሁን ከላይም ይሁን ኔጌቲቭ ችግር አያመጣም ማለት ነው። ስለዚህ ይሄ ኢኩቫለንት ፎርም ነው። እነዚህ የተጻፉት በኢኩቫለንት ፎርም ነው። ወይንም የነዚህ አሁን እኩል መሆናችን እንዴት አድርጌ ሊድረስ ከተባለ ይሄኛው ለምሳሌ የተሰጠን ለምሳሌ እዚህ ጋር 6 ኦቨር ኔጌቲቭ 9 ተሰጠን። ይሄንን በምንድን ነው የምናባዛው? በዚህኛው ማይነስ 4 ኦቨር 6 ስናባዛው ይሄ ስንት ይሆናል? ይሄ ሲባዛ በዚህ የሆነ ቁጥር ስንት ማይነስ 24 ኦኬ። ይሄ ሲባዛ በዚህ 9 ሲባዛ 54 ይሰጠናል ማለት ነው። በ6 ስናባዛ ኔጌቲቭ። ስለዚህ እንደዚህ እናገኛለን ማለት ነው። 24 ይሄንን መልሰን በዚህ ስናባዛ ዘሰም ማለት ነው። ሶ እኩል ናቸው ማለት ነው የሚሆነው። የሚሰጠን እኩል ቫልዩ ይሰጠናል ማለት ነው። ኢኩቫሌንት ማለት ይሄ ነው። ወይ የሆነን ቁጥር አካፍለንም ሊሆን ይችላል፣ አባስተንም ሊሆን ይችላል። ሁለት ቁጥሮችን ቢሆን በተመሳሳይ ቁጥር ያ ቁጥር ተመሳሳይ ሲመጣልን ኢኩቫለንት ፎርም ነው ብለን እንጠራለን ማለት ነው። ኦኬ ኢኩቫለንት ላይ አንድ እዚህ ጋር ቅድም ስናይ እንደነበረው ያው እዚህ ጋር አንሰሩ አለ ሶሉሽኑ ቢ ላይ ያለው ቅድም እንዳልነው ሲ ላይ ያለው ዲ ላይ ያለውና አር ኢኩቫለንት ራሽናል ነምበር ናቸው ይለናል። ሶ ኤችም እንደዛ ነው ማለት ነው። እዚህ ጋር አልተጻፈም ግን ኤች ኢኩቫለንት ናት። የስ ኢትስ ኢኩቫለንት ናት። ችግር ምንም አያመጣም ማለት ነው። B, C and G are equivalent rational number. How about H? H ለምን አልሆነች? ኔጌቲቭ ፎርም ኤችም ትሆናለች ኢኩቫለንት ናት። ለምንድን ነው ኢኩቫለንት የምትሆነው? እዩት 6 ለ3 ስናካፍል 2 ይሆናል። 9ንም ማይነስ 3 ነው የሚመጣው። ይሄ ኢኩል ይሆናል ማይነስ ለ2 2 ነው። ከላይ ያለው 2 ይሆናል፣ ከታች ያለው 3። ስለዚህ ምንም እንትን የሚለው ነገር የለም ኢኩቫለንት ላይ። ሶ ኢኩቫለንት ነው ማለት ነው። ኢኩቫለንት ተመልሰን ወደ ኋላ ዲፊኒሽኑን ማየት እንችላለን። የኢኩቫለንት ያው by multiplying numerator and denominator of a rational number by the same non-zero negative, we obtain another rational number which is equivalent to the given rational number. This is exactly like the technique of obtaining equivalent fraction ማለት ነው። ተመሳሳይ ማለት ነው equivalent fraction ከምናገኘው ጋር። ሶ እቺን ኤች ላይ ያለችዋን እናንተ እስኪ በደንብ ይዋት። ኤች ላይ ያለችዋ እዚህ ኔጌቲቭ አለ፣ እዚህም ኔጌቲቭ አለ። ዘን እሱ የሚቀይራት ከሆነ እስኪ ተጨምረን በጥያቄዎች አምጥተን የምናያት ይሆናል። እቺን ግን እናንተ እስኪ ሞር እዩዋቸው፣ በተለያዩ ጋይዶች ሪፈር አድርጉ። ሶ እንቀጥል። ፖዚቲቭ ኤንድ ኔጌቲቭ ራሽናል ነምበር። ፖዚቲቭ እና ኔጌቲቭ አለ ራሽናል ነምበር። ያ ማለት ራሽናል ነምበር ሆኖ እንደዚህ ፎርም ኤ ኦቨር ቢ ፎርም ተጽፎ ላይክ እንደዚህ ኤ ኦቨር ቢ ፎርም ተጽፎ ቦዝ ኑሜራቶር ኤንድ ዲኖሚናቶር ኦፍ ዚስ ነምበር አር ፖዚቲቭ ኢንቲጀር such rational number is called a positive rational number ይባላል። ኑሜራተሩም ዲኖሚናተሩም ፖዚቲቭ ከሆነ ፖዚቲቭ ራሽናል ነምበር ይባላል ነው ማለት ነው። ፖዚቲቭ ራሽናል ነምበር ተብሎ ይጠራል።
ኑሜራተሩም ዲኖሚናተሩም ፖዚቲቭ ከሆነ እኛውን ስታየው እንደ ኤግዛምፕል ፖዚቲቭ ራሽናል ነምበር ይባላል። the numerator is this is a negative integer where the denominator is a positive integer. such rational number is called negative rational number። ብቻ ዲኖሚናተሩ ሊሆን ይችላል። ኑሜራተሩ ኔጌቲቭ ከሆነ ኔጌቲቭ እንደዚህ ኔጌቲቭ ምልክት ካለባት በቃ ምንም አይደለም፣ ኔጌቲቭ ራሽናል ነምበር ተብሎ ነው የሚጠራው። ይሄ ግልጽ ነው። እዚህ ጋር እንደምታዩት ኤግዛምፕሉን እዚህም ይሁን እዚህም ይሁን ብቻ ራሽናል ነምበር ኔጌቲቭ ካለው ኔጌቲቭ ራሽናል ነምበር ይባላል። አንድ ላይ ሪፕሬዘንቴሽን ኦፍ ራሽናል ነምበር ኦን ነምበር ላይ ሶ በቁጥር መስመር ላይ እንዴት አድርገን ራሽናል ነምበርን ሪፕሬዘንት ማድረግ እንችላለን? በቁጥር መስመር ላይ ልክ እንደዚህ አይነት የቁጥር መስመር አለ። ዘን ራሽናል ነምበር እንዴት አድርገን እዛ ላይ እናስቀምጣቸዋለን? ሪፕሬዘንት the number this on the number ላይ እዚህ አክቲቪቲው ላይ እና ይሄንን ኢንቲጀርን ነምበር ላይ እናስቀምጥ ዜሮ ናት እቺ ብለን ብናስብ ይሄው እዚህ ጋር 1 2 3 ዘን ወደዚህ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እያልን እንደዚህ አድርገን ማስቀመጥ እንችላለን። what are the numbers that right of zero on the line number? ከዜሮ በስተቀኝ በኩል ያሉት ምንድናቸው? ፖዚቲቭ ናቹራል ነምበር። ከዜሮ በስተግራ ያሉት ኔጌቲቭ ናቹራል ነምበር ይባላሉ። ኦኬ what are the numbers that left on zero on the number line? በስተግራ ያሉት በዚህ በኩል ያሉት ኔጌቲቭ ናቸው፣ በዚህ በኩል ያሉት ፖዚቲቭ ከዜሮ ማለት ነው። እስከ ሲ ያሉት ይሄንን ይመስላል። ከዛ ምን ይላል? one of the most important property of the rational number is that it can be represented graphically by pointing on a straight line. the point 0 is termed as the origin. point right of 0 are called positive number and points left of 0 are called negative rational number. each point on the number line corresponds a unique rational number and vice versa. ቅድም ያወራነው ራሱ መልሶ እዚህ ጋር እንደዚህ አብራራልን ማለት ነው። በዚህ ያሉት ፖዚቲቭ ይባላሉ፣ በዚህ ያሉት ኔጌቲቭ ይባላሉ። ከዜሮ ዘን እያንዳንዱ ቦታ የራሱ የሆነ ራሽናል ነምበር አለው። እዚች ጋር ዩኒክ የሆነች ራሽናል ነምበር እንዳለችው ነው የሚያወራው። ኤግዛምፕል 1 ላይ ምን ያወራል? represent the following number on the number line. እነዚህ ኔጌቲቭ 1 ኦቨር ሁለተኛ 1 ኦቨር ሁለተኛ እና 3 ኦቨር አራተኛ። ለምሳሌ ነምበር ላይን እንሳል ዘን እናስቀምጣቸው። ኔጌቲቭ ነምበር ላይን ስለን እዛ ላይ እናስቀምጣቸዋለን። ይሄ ነምበር ላይን ከሆነ ይሄኛው መስመራችን ከሆነ ዜሮ እዚህ ጋር ናት ብለን እናስብ። ዘን ኔጌቲቭ 1 ኦቨር ሁለተኛ አንድን ለሁለት ሲታካፍሉ ስንት ጊዜ ደርሳል? 0.5። ስለዚህ ኔጌቲቭ 0.5 ኔጌቲቭ 0.5 ማለት እዚች አካባቢ ማለት ነው። እዚህ ኔጌቲቭ 1 ቢሆን እዚህ አካባቢ ማለት ነው። ሃፉ ላይ በ0 እና በ1 ኔጌቲቭ 1 መካከል ላይ እዚች ጋር ማለት ነው። ዘን 1 ኦቨር ሁለተኛ ደግሞ ምንድነው? ፖዚቲቭ 1 እዚህ ጋር ቢትሆን እሱ 1 እዚህ ጋር ቢትሆን 1.5 ደግሞ እዚህ ጋር ይሆናል መሃሉ ላይ ማለት ነው። ከዛ 3 ኦቨር አራተኛ ተሰጥቷል። 3 ኦቨር አራተኛ ደግሞ ስንት ነው? 3ን ለ4 ስናካፍል ማለት ነው። 3ን ለ4 ስናካፍል አይደርስማ 0 ጊዜ ነጥብ ነክተን 30 እናደርጋለን። ዘን 30 ለዚህ ደግሞ ስንት ጊዜ ደርሳል? 7 ጊዜ ይሄ 28 ይሆናል። ስንቀንስ 2 ይቀራል 4 20 ይሆናል። 20 ለዚህ ደግሞ 5 ስለዚህ 7.5 0.75 ይሆናል። 0.75 ማለት ደግሞ እዚች አካባቢ 1 ኦቨር
ሁለተኛ እዚህ አካባቢ ቢሆን 3/4 እዚህ አካባቢ ነው የሚሆነው ማለት ነው። እንደዚህ ነው ሪፕሬዘንት የምናደርጋቸው ማለት ነው። ኦኬ እዚህ መጽሐፋችን ላይ ያለውንም ስታዩ እንደዚያ ይሄው 0 እዚህ ጋር ብትኖር 0 እዚህ ጋር ብትኖር እዚህ ጋር 1 ናት ብለን ብናስብ ዘን እነሱ መካከል ያለው ማለት ነው ኔጌቲቭ 0.5 ዘን እዚህ ጋር 1/2 ከዛ እዚህ ጋር 3/4 ይሄ 0.75 አካባቢ ይሄኛው 0.5 እንደዚህ ያለ መሄድ ማለት ነው። ሶ በዚህ መልኩ ነው ሪፕሬዘንት የሚደረጉት ማለት ነው በነምበር ላይን ላይ ራሽናል ነምበር። ኤግዛምፕል 2ንም ሲናይ represent the following number on the number line እነዚህንም እንደ ቅድሙ ማለት ነው እነዚህን ቁጥሮች በነምበር ላይን ላይ ሪፕሬዘንት ስናደርጋቸው ኦኬ ኔጌቲቭ 3/2 ማለት ስንት ነው? 3ን ለ2 ስናካፍል ማለት ነው አንድ ጊዜ ደርስና አንድ ይቀራል ዘን 1.5 በምን በኔጌቲቭ እዚች አካባቢ ማለት ነው በአንድ በኔጌቲቭ 1 እና በኔጌቲቭ 2 መካከል ላይ አካባቢ ይሄው እዚች ጋር 5/4 ማለት ደግሞ አንድ ጊዜ ይደርሳል ዘን አንድ ይቀራል ከዛ አንድ ጊዜ ደርሶ አንድ ይቀራል አንድ ደግሞ ለ4 ስለማይደርስ 10 ደግሞ ለ4 ሁለት ጊዜ ይደርሳል ዘን 8 2 ይቀራል ዘን 5 ይሆናል 1.25 ያ ማለት በአንድና በሁለት መካከል ይሄው ወደ አንድ ተጠጋ እዚች ጋር 2.5 ማለት 2 እና 3 አጋማሹ ላይ መሃል ላይ ሀፉ ላይ ይሆናል። 4.75 ማለት ደግሞ ወደ 5 ተጠጋ 4 እና 5 መካከል የሚሆን ቁጥር ማለት እንደዚህ እያደረግ ሪፕሬዘንት ማድረግ እንችላለን። Geometrically we say A is greater than B if A is located to right of B on the number line ቺን ሀሳብ ያዟት። ቺ ምርጥ ሀሳብ ነች። ይኸው ጂኦሜትሪካሊ ምን ማለት ጂኦሜትሪካሊ we say A greater than B A ከቢ ትበልጣለች አልን ማለት if A is located to right of B on the number line በነምበር ላይን ላይ A ከቢ ትበልጣለች ስንል ከቢ በስተቀኝ በኩል ነው የምንጽፈው ማንን ኤን ማለት ነው። ቢ ኤ ከቢ ትበልጣለች ካል ኤን የምንጽፈው ከቢ በስተቀኝ ነው በነምበር ላይን ላይ ማለት ነው። ይህንን ሀሳብ ያዙት ማለት ነው። rational number is standard form rational number in standard form okay rational number standard form እንዴት ነው? consider the rational number እነዚህን ይዋቸው rational numberዎችን እዩ እነዚህ rational numberዎች ይዋቸው then the denominator of this rational number are positive integer and 1 is the only common factor of numerator and denominator. Further, the negative sign occur only in the numerator. Such rational number are said to be standard form. እዚህ ጋር ቅድም ያየናትንም የሚመልስ ጥያቄ እንትን ሊኖር ዲፊኒሽን ነው ማለት ነው። ይሄኛው እዩት እዚህ ጋር እነዚህን እዩዋቸው then denominators of these rational number are positive integer ይላል። ዲኖሚናተሮቹን ሲታይ 3 9 11 15 19 ይላል። እነዚህ ምንድናቸው? ፖዚቲቭ ናቸው። በቃ ፖዚቲቭ ሆኑ ኢንቲጀሮች ናቸው ከታች ያሉት ማለት ነው ዲኖሚናተሩ እና አንድ ቁጥር ብቸኛዋና ብቸኛዋ only common factor ናት ማለት ነው ለሁለቱም። አሁን ዲኖሚናተሩን ከሁለትን እና 3ን የሚያካፍል የጋራ የሆነ ቁጥር የለም ማለት ነው ከዚህ በታች በቃ 2ን እና 3ን ሊያካፍል የሚችል ቁጥር የጋራ ለምሳሌ 2ን ለ2 ብናካፍል 1 ይሆናል። 2ን ለ2 አካፈልን ማለት 2ን መልሰን ለ3 3ን መልሰን ለ2 ማካፈል መቻል አለበት። እንደዛ ደግሞ አይሆንም አይደርስም።
ስለዚህ ለአንድና አንድ ብቻ ነው መካፈል የሚችሉት እነዚህ ቁጥሮች። ስለዚህ አንድ ኮመን ፋክተራቸው ትሆናለች ማለት ነው። further the negative sign occur only the numerator አያችሁ ኔጌቲቭ ሳይኖች ኑሜራተሩ ላይ ብቻ ኑሜራተሩ ከላይ ባሉት ኑሜራተሩ ላይ ብቻ የሚሆን ከሆነ በቃ እነዚህን የሚያሟላ ስታንዳርድ ፎርም ይባላል። such rational numbers are said to be standard form በቃ በስታንዳርድ ፎርም ተጻፈች ማለት ነው። ይቺ እንዴት የሆነችዋ አንድ ዲኖሚናተሩ ሁሉም ኢንቲጀር የሆነ ያ ማለት ፖዚቲቭ ኢንቲጀሮች የሆነ ፖዚቲቭ ኢንቲጀሮች የሆነ እና ዲኖሚናተሩና ኑሜራተሩ ሁለቱም የጋራ የሆነ አካፋይ አንድ ብቻ ያላቸው ሲሆኑ፣ ሶስተኛ ደግሞ ኔጌቲቭ ሳይኑ ኑሜራተሩ ላይ ከላይ ባለው ኑሜራተሩ ላይ ብቻ የሚታዩ ከሆነ ስታንዳርድ ፎርም ይባላል ማለት ነው። ስታንዳርድ ፎርም ተብሎ የሚጠራው ይሄ ነው። የትኛው ስታንዳርድ ፎርም ነው ተብላችሁ ስትጠየቁ ይህንን ነገር ማስታወስ መቻል አለባችሁ። ኔጌቲቭ ሳይኑ የቱ ጋ ነው? ከታች ያሉት ሁሉም ፖዚቲቭ ናቸው፣ አካፋያቸው አንድ ብቻ ነው የሚለውን ማስታወስ መቻል አለባችሁ። ኖቱ ላይ ምን ይላል? A rational number is said to be in the standard form if አንደኛ its denominator is positive integer አያችሁ ስታንዳርድ ፎርም ተጽፏል ራሽናል ነምበር ምንል ከሆነ ዲኖሚናተሩ ያ ማለት e over b ብንጽፍ e over b አድርገን a ማለት የሆነች ቁጥርን ትወክላለች። e over b አድርገን ብንጽፍ ዘ ኔጌቲቭ ሳይኑ እነዚህ ኔጌቲቭ ሳይን መያዝ የለበትም ማለት ነው። ከታች ያለችው b ፖዚቲቭ የሚትሆን ከሆነ አንደኛ ስታንዳርድ ፎርም ነው የሚባል ከሆነ አንደኛ እሱን ማሟላት መቻል አለበት ማለት ነው። ሁለተኛው ደግሞ ምንድነው? the numerator and denominator have no common factor other than one are relative prime ከሪላቲቭ ፕራይም ከአንድ ውጪ ሌላ ኮመን የሆነ ፋክተር ሳይኖራቸው ሲቀር ያ ምን ይባላል? ስታንዳርድ ፎርም ኦፍ ራሽናል ነምበር ይባላል። if a rational number is not in the standard or lowest form then it can be reduced to standard or lowest form so standard form ወይም በሎዌስት ፎርም ያልተጻፈ ከሆነ ምን መሆን አለበት? reduced መሆን አለበት። ያንን ወደ ስታንዳርድ ፎርሙ ምን ማድረግ መቻል አለብን? reduce ማድረግ መቻል አለብን። when a rational number is reduced into its lowest form we divide the numerator and the denominator of the rational number by same non-zero positive integer አያችሁ rational number is reduced into lowest form we divide ምን እንዴት አድርገን ነው የምናደርገው? በቃ ሁሉ ነገር እየነገረን ነው። ኑሜራተሩን እና ዲኖሚናተሩን of the rational number by the same number of positive integer በተመሳሳይ ቁጥር ምን ማድረግ ማካፈል ኑሜራተሩንም ዲኖሚናተሩንም ማካፈል ማለት ነው። write the rational number in standard simplest form ይሄ standard simplest form ተጽፏል። ይሄ ዘን ቢን ስንጽፍ አሁን ለምሳሌ ስታንዳርድ ፎርም ስላልተጻፈ በተመሳሳይ ቁጥር 6ን ለሁለት ብናካፍል ስንት ይሆናል? it's become 3 ይመጣል። 3 ነው የሚሆነው። 8ን ደግሞ ለሁለት ብናካፍል እንዲሁ 4 3 ወር 4ኛ ይመጣል ማለት ነው። ስታንዳርድ ፎርሙ ኔጌቲቭ 12 ወር 15 ለ3 ብናካፍል ኔጌቲቭ 4 ይመጣል። ከታች ያለው ለ3 ብናካፍል 5 ይመጣል። እንደዚህ አድርገን ማግኘት እንችላለን። ሲምፕለስት ፎርሙን እንደዚህ አድርገን እንጽፋለን። ለተመሳሳይ ቁጥር ማካፈል ማለት ነው፣ ወይንም ለጋራ ቁጥር ማካፈል መቻል አለብን ማለት ነው። እንደዛ ስናደርግ በሲምፕለስት ፎርም ጻፍን ማለት ነው። ይሄንን በቃ ለሚደርሰው ቁጥር ለሲምፕል ሁለቱም የጋራ ለሚያደርጋቸው ማካፈል ነው። ይሄው እንደምታዩት ሶስቱም እንደዚህ ይሆናሉ። ይሄ ለዛሬ በቂ ነው። ቀጣይ ኤክሰርሳይዙን ሰርተን ወደ
ሪሌሽንሺፕ አሞንግ ሪሌሽናቸው ምንድነው? የሆል ነምበር የኢንቲጀር እና የራሽናል ነምበር የሚለውን ወደምናይበት ኮንሰፕት እንሄዳለን። ይሄ ለዛሬ በቂ ነው።